ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማር የምትፈልጉ ወይም ልጆቻችሁን ማስተማር የምትፈልጉ ማለትም በቴሌግራም፣ በኢሞ፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያ አማራጮች እናስተምራለን። ከስር ባለው ስልክ ይደውሉ፣ ሀሎ ይበሉ፣ ይማሩ። ባለፈው ክፍለ ጊዜያችን ቃላት ምስረታ አይተናል። በተለያዩ ፊደላት ቃላት ምስረታ አይተናል። ዛሬ ደግሞ ይዤላችሁ የመጣሁ ኤቢሲዲን ይሆናል። እንግሊዘኛ ከኤ እስከ ዜድ ድረስ በአማርኛና በእንግሊዘኛ ይዤላችሁ መጥቻለሁ። ማለትም ኤ ማለት በአማርኛ ኤን፣ ቢ ማለት በአማርኛ ቢ እያንዳንዳቸው ይዤላችሁ መጥቻለሁ። ወደ ቪዲዮ ከመሄዳችሁ በፊት ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ተከታተሉኝ። ወደ ቪዲዮ ልውሰዳችሁ። እቺ ኤ በአማርኛም እቺ ኤ ማለት ነች። ኤ ማለት እቺ ነች። ኤ ቢ ማለት ቢ እቺ ቢ በአማርኛ በእንግሊዘኛ ለማታውቁ ቢ ማለት እቺ ቢ ማለት ነች። እቺ ቢ ነች። ሲ ማለት እቺ ሲ ነች። ሲ እንግሊዘኛ እያወቃችሁ ደግሞ እያነበባችሁ አማርኛ ለሚያስቸግራችሁ ሲ ማለት ይቺ ነች። ሲ ዲ ማለት ይቺ ዲ ኢ ማለት ይኸው ኢ ኤፍ እዚህ ጋር ኤ ትቀራለች። ኤ ኤፍ 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 ማለት ይቺ ነች። ኤፍ ኤፍ ጂ ይቺ ጂ ኤች ኤች አይ አይ ጄ ይቺ ጄ ኬ ይቺ ኬ ኤል ይቺ ኤል ኤም ይቺ ኤም ኤን ኤን ኦ ይቺ ኦ ፒ ይቺ ፒ ኪው ይቺ ኪው አር አር ኤስ ይቺ ኤስ ቲ ይቺ ቲ ዩ ይቺ ዩ ቪ ቪ ይቺ ቪ ይቺ ደግሞ በአማርኛ ትንሽ ረዘም ትላለች። ደብሊው ደ ቭ ደ ቭ ሊው ው ደብሊው ይቺ ኤክስ ኤክስ ይቺ ዋይ ይቺ ዜድ ዜድ። እስኪ በድጋሚ እናያቸው። ኤ ቢ ሲ ዲ ኢ ኤፍ ጂ እስከ ጂ በእንግሊዘኛ አይተናል። በአማርኛ ደግሞ ኤ ቢ ሲ ዲ ኢ ኤፍ ጂ። በጣም አሪፍ። አሁን ደግሞ በእንግሊዘኛ እናያቸዋለን። ይቺ ኤች አይ ጄ ኬ ኤል ኤም ኤን ይቺ ኤች አይ ጄ ኬ ኤል ኤም ኤን በእንግሊዘኛ ደግሞ እዚህ ጋር ኦ ፒ ኪው አር ኤስ ቲ ዩ ዛት ሚንስ በአማርኛ ኦ ፒ ኪው አር
ኤስ ቲ ዩ። በጣም አሪፍ በጣም አሪፍ። እቺ ቪ ደብሊው ኤክስ ዋይ ዜድ። ያ ማለት በአማርኛ ቪ ደብሊው ኤክስ ዋይ ዜድ። በጣም አሪፍ። ከኤ እስከ ዜድ ድረስ በአማርኛና በእንግሊዘኛ አይተናል። ከኤ እስከ ዜድ ድረስ። በሚቀጥለው በሌላ ክፍለ ጊዜ በሌላ ትምህርት እስከምንገናኝ በያላችሁበት መልካም ጊዜ ሰናይ ቆይታ እየተመኘሁላችሁ ከወዲሁ ተሰናበቱ። ባይ ባይ።